ሰላም እንዴት ዋላችሁ? እንዴት ናችሁ? አዲስ ቀሚስ ለሳመር የሚሆኑ እንደዚህ አይነት ቀሚሶች መጥተዋል እና ማዘዝ መግዛት የምትፈልጉ ኑ ግዙ። ይሄውላችሁ በቀበቶ በእንትን በመሸምቀቅ ነው። እንትኑን እዚህ ጋር በፍሬም መጠቀም ትችላላችሁ። እንደዚህ አስራችሁ መጠቀም ትችላላችሁ። እንደዚህ ያሉ አዳዲስ ቀሚሶች ሌላ ለዝግጅት የሚሆኑ ይሄ የተለያየ ቦታ ፓርክ፣ ግራጁዌሽን፣ የተለያየ ቦታ ልብሳችሁት መሄድ የምትችሉት ቆንጆ ልብስ ነው። ለዛ ደግሞ ሰርግ ያላችሁ በትልቁ የምትፈልጉ እንደዚህ አይነት ቆንጆ ልብስ መጥተዋል። ዛሬ የገባ ነው ከሻንጣ የወጣ ስለሆነ እንትን አላለም፣ አልተስተካከለም። እንደዚህ አይነቶች አሉ በጣም የሚያማምሩ በመስቀል ነው ይሄ። ይሄውላችሁ ይሄ ደግሞ በቪ ወይም በዝርግፍ ወይም በሸዋ ቅድ የተሰራ ነው። በኋላም በፊትም በኩል ቪ ነው ያለው እና በጣም የሚመች ልብስ ነው። እንደዚህ ነው የለበስኩትን አይነትን ላሳያችሁ። ይላችሁ እነዚህ ይሄን ይመሳሰላል እና ግዙ፣ ዘዙ፣ የምትፈልጉትን መጠቀም ትችላላችሁ። ሌላው እቁብ አለን እና የልብስ የጥበብ እቁቦች አሉን። እቁብ መመዝገብ ትችላላችሁ። በስልክ ቁጥር ከታች ያስቀምጥላችኋለሁ ስልክ ቁጥሬን እና ልብስ በ20 ብር ብቻ በሳምንት 20 ብር ልካችሁ ቁም እና ገብታችሁ መውሰድ ትችላላችሁ፣ መግዛትም ትችላላችሁ። በጀተን ያስተካከለ ነው። ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ኑና ጎብኙን። ሰዓቱን በደንብ ይዩልኝ። የዩቲዩብ ቻናል ተከታታዮች በደንብ ሰዓቱን ብታዩት ጥሩ ነው። እዚህም አለ። ይኸው እነዚህም አዲስ ናቸው። የኤርትራ ባንዲራ ያለውም አለ። የምትፈልጉትን ከኛ ጋር ታገኛላችሁ። ጎንደረኛ፣ የጎጃም፣ የወሎ፣ የሸዋ፣ የጉራጌ የባህል ልብስ አለ። የባህል ልብሶችን እናሰራለን በትዕዛዝ እንቀበላለን። ሰላሙኑ ባይ ታምሳፕ በሉ፣ ሸር አድርጉት። አመሰግናለሁ።